ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ተከታታዮች፣ በዛሬው ቪዲዮዬ ጥሩ የሆነ ትውልድ እንድናፈራ ወላጅ ሊሆኑ ላሉም የሚጠቅም የልጆች አስተዳደግን በተመለከተ ትልቅ አስተዋጽኦ ያለው ጉዳይ ላይ እንነጋገራለን። በተለይ ወላጆች የሆናችሁ ልጆችን ስለ ገንዘብ የማስተማር 10 ጠቀሜታዎችን አንድ በአንድ ስለምናይ እስከመጨረሻው አብራችሁኝ ሁኑ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩ ቪዲዮውን ከወደዳችሁት ደግሞ ለሌሎች ሰዎች እንዲደርስ ላይክ፣ ኮሜንት፣ ሼር አድርጉ። ልጆች ማወቅ ያለባቸውን በጊዜ እንዲያውቁና ማድረግ ያለባቸውን በጊዜ እንዲያደርጉ ማስተማርና መምራት የወላጅ ወይም የአሳዳጊ ኃላፊነት ነው ብዬ አምናለሁ። ልጅህን በሚሄድበት መንገድ ምራው የሚለው ቃል ሁለንተናዊ ምሪትን ይይዛል። ቀድሞ ወደዚህ ምድር የመጣ ለተተኪው የሚያስተምረውና የሚያስተላልፈው የህይወት ተሞክሮ ልጆች በቀለም ትምህርት ከሚያገኙት ያልተናነሰ አስተዋጽኦ እንዳለው ልንገነዘብ ይገባናል። አንዳንድ ጊዜ አንዳንድ ወላጆች ልጆችን ከቀለም ትምህርት ውጪ ስለ ስራ፣ ስለ የተለያዩ ክህሎት ማዳበሪያ ትምህርቶች፣ ስለ ገንዘብ ማግኛና ገንዘብን በአግባብ ስለመጠቀም ማስተማር አስፈላጊ መስሎ አይታያቸውም። ልጆች ተቀምጠው ቴሌቪዥን በመመልከት የተንቀሳቃሽ ስልክ ላይ ጨዋታ በመጫወት ረጅም ጊዜ ሲያጠፉ ምንም ጉዳት እንደሌለው ይታሰባል። ጊዜን በአግባቡ የመጠቀም አስፈላጊነት ትኩረት ሳይሰጠው እንደ ቀላል ጉዳይ ይታያል። ጊዜን በአግባቡ ለጨዋታ፣ ለጥናትና ለስራ መመደብ በልጅነት እድሜ መጀመር እንዳለበት ትኩረት ተሰጥቶት ሲተገበር አይስተዋልም። በጊዜ አጠቃቀም ረገድ ክፍተት ይታያል። በዚህ ረገድም ወላጅ መምራት እንደሚገባው ሲመራ አይታይም። በዕለት ተዕለት ህይወት ልጆች ያላቸውን ኃላፊነት እያስተማሩ ማሳደግ አስፈላጊ ነው። አቅማቸው የሚፈቅደውን በራሳቸው እንዲወጡ፣ ለቤተሰብም እርዳታ ሊሰጡ በሚችሉበት እንቅስቃሴ ተሳትፎ እንዲኖራቸው ማድረግ ጠቀሜታው የጎላ ነው። የልጆች አቅም የሚፈቅደውን ተግባር የቤት ውስጥ ረዳት ሆኖ በሚገኙ ሰራተኞች ላይ ከመጨመር ይልቅ ቀላልና ራሳቸው ሊከውኗቸው የሚችሉትን ለምሳሌ እንደ ልብስ መልበስ፣ ምግብ መመገብ፣ ከፍ ሲሉ መኝታቸውን ማንጠፍ፣ ትምህርት ቤት ሲሄዱም ቦርሳቸውን ራሳቸው ይዘው እንዲሄዱ ማድረግና በሌላ ሰው ላይ ጥገኛ የመሆንንና እኔ አልችልም የማለትን መንፈስ ቀስ በቀስ እንዲያስወግዱ መርዳት ያስፈልጋል። በእኛ ማህበረሰብ ዘንድ የልጆች በቤት ስራ ውስጥ መሳተፍ አስፈላጊነት ቦታ ሲሰጠው ግን አይስተዋልም። ይህ ግን በዚህ መልክ ፈጽሞ መቀጠል የለበትም። እንኳን እኛ ብዙ መሰረታዊ ፍላጎታችን ባልተሟላ ህይወት የምንኖር ህዝቦች ቀርቶ መሰረታዊ ፍላጎታቸው ተሟልቶላቸው የሚኖሩ ህዝቦችም የስራ ባህል እየጎለበተ ለልጅ እንዲተላለፍ እየሰሩ ይገኛሉ። እኛ ልጅን በፍቅርና በእንክብካቤ ከማሳደግ ባሻገር ካደጉ ሀገሮች ልንማረው የሚገባን ጠቃሚ ልምድ ቢኖር የስራ ባህልን፣ ኃላፊነትን በተገቢው እድሜ መወጣት መጀመርን፣ ሁለንተናዊ ተሳትፎን ማዳበርንና ራስ መቻልን ነው። ልጆችን እንደየእድሜያቸው ራሳቸውን በሁሉ ነገር ብቁ ስለማድረግና የስራ ባህልን ስለማዳበር ይህን ያህል ካወራን፣ አሁን ደግሞ ልጆችን ስለ ገንዘብ ማስተማር ያለውን 10 ጠቀሜታዎች እናያለን። የመጀመሪያው ጠቀሜታ ገንዘብ በስራ መገኘቱን እንዲያውቁ ለማድረግ ነው። ገንዘብ የሚገኘው ስራ ተሰርቶ መሆኑን በማሳየት ልጆች ጠንካራ ሰራተኛ እንዲሆኑ ማስተማር የወላጅ ወይም የአሳዳጊ ድርሻ ነው። ልጆች አቅማቸው የፈቀደውን ስራ እየሰሩ ማደጋቸው ጥቅሙ ለራሳቸው እንደሆነ ልንረዳ ይገባል። ስራን መውደድና ጊዜን በአግባቡ መጠቀም ለልጆች ጠቀሜታው የጎላ ነው። በቤት ውስጥ እንቅስቃሴዎች ልጆችን ማሳተፍ ቀስ በቀስ እንደየችሎታቸው ሊያግዙ የሚችሉትን እንዲያግዙና ለስራ ያላቸው ግንዛቤ እንዲጨምር ማድረግ ይኖርብናል። ሁለተኛው ጠቀሜታ ምሳሌ ሆኖ ለማሳየት ነው። በስራ ያገኙትን ገንዘብ እንዴት መጠቀም እንዳለባቸው ለማስተማርና ምሳሌ ለመሆን ይረዳል። መልካም ምሳሌ ከሆናቸው ከተግዳሮታችን ትልቅ ትምህርት ይቀስማሉ። ተግባር ከንግግር በላይ ይሰማልና። ሶስተኛው ጠቀሜታ ልጆችን ስለ ቁጠባ ለማስተማር ይረዳናል። ገንዘብን ሰርቶ ስለማግኘት ስንነጋገር ቁጠባንም ለማስተማር እድል ይሰጠናል። ልጆች 10 ዓመት ሲሞላቸው የቁጠባ ባህልን ቢተዋወቁ ጠቀሜታው እጅግ ታላቅ ነው። አራተኛው ጠቀሜታ ልጆች የጠየቁት ሁሉ እንደማይደረግ ለማስተማር ነው። ልጆች ሊደረግላቸውና እሺ ሊባሉ የማይገባቸው ነገሮች እንዳሉ ሁሉ ሊደረግ የማይገባውም ነገር እንዳለ ለማስተማር ይጠቅመናል። በውይይት የምንመካከር ከሆነ የሚጠይቁንን ሁሉ የማናደርግ መሆናችንን እንዲገነዘቡ የማድረግ እድልን ይሰጠናል። የማይሆንን ነገር አይሆንም ብለን ስንከለክል
ልጆች የሚማሩበት እድል እየፈጠርን እንሄዳለን ማለት ነው። አምስተኛው ጠቀሜታ ልጆችን ወደ ገበያ ወስደን የምናስተምርበትን መድረክ ይፈጥራል። በቃል ከምንነግራቸው በተጨማሪ በተግባር ሰርተን ያገኘነውን ገንዘብ እንዴት በጥንቃቄና በእቅድ እንደምንጠቀምበት ለማስተማር ያስችለናል። ወደ ገበያ ከመሄዳችን በፊት መግዛት የምንፈልገውን በጽሁፍ መያዝ፣ ከልጆቻችን ጋር ስለ አስፈላጊነቱ መነጋገር ጥሩ ልምድ ነው። ገበያ የሚካሄደው የሚያስፈልገውን ለመግዛት እንጂ የምናየውን ሁሉ ወይም የምንፈልገውን ሁሉ ለመግዛት አለመሆኑን ማስገንዘብ መልካም ነው። ልጆችን ወደ ገበያ የምንወስድበት እድሜ ከግምት ውስጥ መግባት ይኖርበታል። ያዩትን ሁሉ ግዙ በሚሉበት እድሜ መውሰድ የራሱ ችግር ስለሚኖረው መጠንቀቅ አለብን። ስድስተኛው ጠቀሜታ ልጆችን በእድሜያቸው ከዘመናዊ መገልገያዎች ጋር ያላቸውን ትውውቅ ጤናማ ለማድረግ ነው። የአውቶማቲክ ክፍያ ማሽንን ወይም ኤቲኤምን ስንጠቀም ጥንቃቄ ያስፈልገናል። ልጆች ገንዘብ እንዲያው በቀላሉ የሚገኝ አሊያም በአስማት የሚገኝ መስሎ እንዳይታያቸው በጥንቃቄና በሚረዱበት አግባብ ቢሆን ይመከራል። ሰባተኛው ጠቀሜታ በጊዜ የልጆችን የስራ ባህል ለማዳበር ነው። ልጆች እድሜያቸው ከፍ እያለ ሲሄድ ስራ አሰርቶ መክፈል የስራ ባህልን ለማዳበርና ያገኙትን በጥንቃቄ መያዝ እንዲለማመዱ ይጠቅማል። በተለይ በክረምት በእረፍት ላይ ሲሆኑ ተገቢ ነው ተብሎ የሚታመነውን ስራ አቅማቸውን አገናዝቦ ማሰራት፣ ለዛም ክፍያ መፈጸም ልጆችን ሰርቶ ስለማግኘት የማስተማሪያ መድረክ አድርገን እንጠቀምበት እንችላለን። የገንዘቡ መብዛትና ማነስ ሳይሆን ተሰርቶ የሚገኝ ገንዘብን ዋጋ ይረዳሉ። ከዚህም በተጨማሪ ጊዜን ጠቃሚ በሆነ ሁኔታ እንዲያሳልፉ ይረዳል። ስምንተኛው ጠቀሜታ የቤት ውስጥ ወጪን በአግባብ መጠቀምን እንዲለማመዱ። ልጆችን በቤት ውስጥ ለሚያስፈልጉ ነገሮች ስለምናወጣው ወጪ የምናስተምራቸው ከሆነ የገንዘብ አጠቃቀም ግንዛቤ እንዲኖራቸው ያደርጋል። በየዕለቱ ለኑሮ የምንጠቀምባቸው ነገሮች በገንዘብ እንደሚገዙ፣ ለዚያም ቀድሞ በማቀድ እንዳስፈላጊነቱ ገንዘብ መመደብ እንደሚገባ ማስተማር አለብን። ከዚህ ጋር ተያይዞ ስላላስፈላጊ ብድር ልናስተምራቸው እንችላለን። ብድር ማብዛት ተገቢ እንዳልሆነና ብድር ቢወሰድ እንኳን ለስራና ትርፍ ሊያመጣ ለሚችል ጉዳይ መሆን እንዳለበት ግንዛቤ መስጠት አስፈላጊ ነው። ዘጠነኛው ስለ ፍላጎትና ስለ አስፈላጊ ነገሮች ልዩነት በቂ ግንዛቤ እንዲኖራቸው። ልጆች ስለሚያስፈልጉን እና ስለምንፈልጋቸው ነገሮች ልዩነት በቂ ግንዛቤ እንዲኖራቸው መስራት አለብን። ለሚያስፈልግ ነገር ቅድሚያ መስጠት የግድ ነው። የሚያስፈልገንን ሳናስቀድም የምንፈልገውን ብናደርግ ግን አስፈላጊው ነገር ገፍቶ መምጣቱና ችግር ውስጥ መክተቱ አይቀርም። ሰው ትኩረት መስጠት ያለበት ለሚያስፈልገው እንጂ ለሚፈልገው ነገር አይደለም። ምክንያቱም የሰው ልጅ ፍላጎት ገደብ የለውምና። ስለዚህ የምንገዛው ነገር የሚያስፈልገኝ ነው ወይስ የምፈልገው ብለው እንዲጠይቁ ያድርጉ። ይህን ማድረግ በህይወታቸው ትልቅ ልዩነትን ይፈጥራል። አስረኛውና ዋነኛው ጠቀሜታ መስጠትን በጊዜ እንዲለማመዱ ነው። ስለ መስጠት አስፈላጊነትና ስለ ብድራቱ ከልጆች ጋር መነጋገር አስፈላጊ ነው። ልጆች ለእግዚአብሔርና ለሰዎች መስጠት ከተማሩ ራስ ወዳድ አይሆኑም። በማካፈል ውስጥ ስላለው በረከትም ግንዛቤ እያገኙና እየተጠቀሙበት ስለሚሄዱ በራስ ተነሳሽነት የመስጠት ባህሉ እየዳበረ ይሄዳል። ይህ ሲለመድ ማህበራዊና ኢኮኖሚያዊ ቀውስን የመቀነስ ፋይዳ ይኖረዋል። በአጠቃላይ እስካሁን ያየናቸውን 10 መርሆችን በጊዜ ለልጆች ማስተማርና ማለማመድ እጅግ በጣም ያስፈልጋል። ምክንያቱም መልካም ልማድ በልጅነት ሲጀመር መልካም ፍሬ ያፈራልና። ውድ የዩቲዩብ ቻናል ተከታታዮች ለዛሬ ልጆችን ስለ ገንዘብ የማስተማር ጠቀሜታዎች አዘጋጅቼ ያቀረብኩላችሁ ይህን ይመስል ነበር። እስከመጨረሻው ስለተከታተላችሁን ከልቤ አመሰግናለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ። ቻው።